ለዚህ ነው ቤተክርስቲያን መታደስ አያስፈልጋትም፣ ቤተክርስቲያን መሻሻል አያስፈልጋትም የምትለው ራሷን ስትገልጥ የክርስቶስ አካል ስለሆነች ነው። አካሉ እርጅና አይገጥመውም። በጣም ብዙ ሰው ስለ ቤተክርስቲያን የሚናገረው በግምት ነው። የማያምኑትም በውጭ ያሉትም የሚከሱንም ቤተክርስቲያንን የሚከሱት በግምት ነው። የማትለውን እንደምትል አንዳንድ ሰው ደግሞ ቤተክርስቲያን ማናት ሲባል በጽዋ ማህበር ልክ ይሰፋታል። አንዳንድ ሰዎች ደግሞ ትንሽ በርቶልኛል የሚሉ ሰዎች ቤተክርስቲያን ማናት ስትሏቸው እኔ ነኝ ይሏቸዋል። ይከሳሉ። ከኛ እምነት ውጭ የሆኑ አካላት ከባድ የሚያደርገው የቤተክርስቲያን ልጆች ሆነው በቤተክርስቲያን የሚኖሩ ስለ ቤተክርስቲያን በግምት ሲናገሩ ግን እጅግ ያሳዝናል። ስለዚህ ቤተክርስቲያንም አታረጅም። አሁን ምዕራባውያኑ ይከሱናል በብዙ ነገር። አንደኛው ኦርቶዶክሳዊት ቤተክርስቲያን ስታክ አድርጋለች፣ ቆማለች ይላሉ። አዲስ ነገር ይሄ ፖስት ሞደሬት ጄኔሬሽን የአዲሱን ዘመን አዲሱን ዓለም አዲሱን አስተሳሰብ አዲሱን ርዕዮተ ዓለም ይቀበላል እና ቤተክርስቲያን ይሄን ለመቀበል የተዘጋጀች አይደለችም ይላሉ። አዎ ስታክ አድርጋለች ቤተክርስቲያን። በምን ብትሉኝ ክርስቶስ በነገራት እውነት ላይ ሌላ ሊያሻሽለው የሚችል የክርስቶስን እውነት አዲስ ሊመጣ የሚችል ምንም የለም፣ ምንም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን አለ? እንዲህ አለ በዕብራውያን መልእክቱ ምዕራፍ 1 ላይ እግዚአብሔር በብዙ አይነትና ጎዳና ለአባቶቻችን በነቢያት ተናግሮ አለ የዘመኑ ፍጻሜ በደረሰ ጊዜ ግን ሁሉን ወራሽ ባደረገው በአንድ ልጁ በዚህ ዘመን መጨረሻ ተናገረን አለ። በቃ ክርስቶስ ለቤተክርስቲያን ያልሰጠው የጎደለ አዲስ ነገር የለም ሌላ የሚሰጣት። ቤተክርስቲያን ሙሉ ናት ማለት። ስለዚህ ነው አዎ ስታክ አድርገናል። ማን ላይ? ክርስቶስ ላይ። ከሱ በተሻለ አፕግሬድ ሊያደርግ የሚችል አዲስ አንድ ጥበበኛን አንድ ፈላስፋን የሚያስንቅ የሚያስረጅ አዲስ ፈላስፋ አዲስ ጥበበኛ ይገኛል። ክርስቶስን ግን ክርስቲያኖች ከክርስቶስ የተሻለ ምን ሊመጣ ይችላል? ነገሩኝ እንጂ ምንም። ስለዚህ ቤተክርስቲያን ምንድን ናት ስንል የክርስቶስ አካል ክርስቶስ። ሐዋርያው ቅዱስ ጳውሎስ ለቆላሲስ ምዕመናን በጻፈው መልእክቱ ወደ ቆላሲስ ሰዎች ምዕራፍ 1 ቁጥር 18 ላይ እንዲህ ይላል ስለ ክርስቶስ ሲናገር እርሱ ከሁሉ በፊት ነው አለና ሁሉ በእርሱ ተጋጥሟል አለ። ከሆነውም አንዳች ያለ እርሱ የሆነ የለም አለና እርሱም አለ የአካሉ ማለት የቤተ ክርስቲያን ራስ ነው አለ። እስቲ ይህንን ቃል ከኔ ጋር በሉ። እርሱም በሉ እስቲ። የአካሉ ማለት የቤተ ክርስቲያን ራስ ነው። ማን? ክርስቶስ። ቤተ ክርስቲያን ምን ናት? አካሉ ናት። አያቸው። ስለዚህ ተመልከቱ፣ ራስና አካል ናቸው ክርስቶስና ቤተ ክርስቲያን። የቤተ ክርስቲያንን የክርስቶስ አካል ናት ስንል ምን ማለታችን ነው? አሁን ቤተ ክርስቲያን የሚለውን የማይጠቀም የለም። ቤተ ክርስቲያን የሚለውን ቃል አንድ ጎረምሳ ዝም ብሎ አዳራሽ ቀልሶ ቤተ ክርስቲያን የሚለውን ይጽፋል። ሊጽፍ ይችላል፣ ፊደሉ ሊጠቀም ይችላል። አንድ የሆነ ፈዋሽ ነኝ ይችላል። ግን ክርስቶስ የሚያውቃት ቤተ ክርስቲያን፣ ክርስቶስ የሚመለከታት ቤተ ክርስቲያን፣ የኔ አካል ናት የሚላት ቤተ ክርስቲያን እንዴት ያለችው ናት ብለን ብንጠይቅ በትንሹ 5 ነገር የምታሟላ ናት። ስንት አልኳችሁ? እንት ማስታወሻ ያዛችሁ እስቲ እጃችሁን አሳዩኝ። ሻውርድ ያላዛችሁ ደግሞ አሳዩ። ከሰማችሁኝ አሳዩኝ። ያላዛችሁ ጆሮአችሁ ከሰማኝ ማለት ነው። እጅ አላስቆርጥ አይዟችሁ። ከፍ አድርጉት እጃችሁ ከፍ በደም። እናንተ ያው ዩቲዩበሮቹ በዚህ ስለምቀዱ ነው። እሺ አውርዱ። ያለ ማስታወሻ ግን አትምጡ ክርስቲያኖች። አክብሩት ጉባኤውን። እሺ በሉ በደንብ እሺ በሉ። አዎ አክብሩት። በቃ የምትጠቀሙት እናንተ ናችሁ። በጉባኤ ስትገኙ ማስታወሻ ይዛችሁ መማር መልመድ አለባችሁ፣ ትምህርት እንድታስታውሱ።
እንድታስተው በደንብ ማስተዋወስ እንድንችል ለመሰላችሁ ባለፈውም ጊዜ ነግሬያችሁ ሊሆን ይችላል። አሁን በጣም የተቸገርና ኦርቶዶክሳዊት ቤተክርስቲያን ትምህርት እያስተማረች እየተማረን ግን ሁል ጊዜ ጠያቂዎች ነን። ስንወጣ ጠያቂዎች ነን እና ሁል ጊዜ ኦርቶዶክሳዊት ቤተክርስቲያን ልክ ናት አይደለችም የሚል ጥያቄ ይዘን እንመጣለን። ማርያም አማላጅ ናት የሚል ጥቅስ ስጡኝ ምናምን እንላለን። የሆነ የለኮሰውን እሳት ይዘን መተን እንጠይቃለን። ችግሩ ምንድነው ብትሉኝ ትልቁ ችግራችን በአረጀ አቁማዳ ወይኑን እየተቀበልን ነው። ይቀደዳል፣ ወይኑ ይፈሳል። ጌታ ነግሮናል። ምን ማለት መሰላችሁ? አንድ ሰው ለምሳሌ ልንገራችሁ። አንድ ሰው ገላውን ሳይታጠብ ልብሱን ሳያጥብ እንዳደፈ 6 ወር የኖረ ሰው ሽቱ ብታርከፈክፉለት ምን ይጠቅመዋል? ምንም። እንደው ይሄን ጠረኑን የበለጠ አጉልቶ ነው የሚወስደው። አያችሁ? አሁን እኛ ይኸውላችሁ ባሮጌ ሰውነት ነው የምንሰማው ክርስቲያኖች። እግዚአብሔር አዲስ ያድርገን። አዎ ኦርቶዶክሳውያን ሆነን መቀጠል እንድንችል እና ማስታወሻ ይዛችሁ መምጣት ልመዱ። ክርስቲያኖች ባዶአችሁን አትምጡ። መምህራን ሲያስተምሩ በማስታወሻ ይዛችሁ ቤታችሁ ገብታችሁ ከቤተሰቦቻችሁ ጋር መነጋገር ልመዱ። ከዚህ የሚበልጥ ምንም የለም። ስለዚህ ተመልከቱ፣ የክርስቶስ አካል የምንላት ቤተክርስቲያን 5 ነገሮች የምታሟላ ናት። ከነዚህ 5 ነገሮች የጎደለ አንድ ካለ ክርስቶስ ያቺን ቤተክርስቲያን አያውቃትም። 5 አንደኛው በእግዚአብሔር ማመን ነው። በእግዚአብሔር ማመን በሉ። በእግዚአብሔር ማመን ማለት ምን ማለት ነው? በስላሴ ማመን ማለት ነው። በአንድነቱ በልዩ ሶስትነቱ በባህሪ አንድነቱ ማመን ማለት ነው። በስላሴ ማመን ማለት በዚህ ማመን ጌታም የነገረን ይሄን ነው። እመኑ ብየ ወእመኑ በአቡየ፣ በእኔ እመኑ በአባቴም ደግሞ እመኑ ነው ያለ። በእግዚአብሔር በስላሴ የማያምኑ ሰዎች የክርስቶስ ቤተ ክርስቲያን ሊሰኙ አይችሉም። የብዙ መናፍቃን ችግር ይሄ ነው። ኦንሊ ጂሰስ፣ ኢየሱስ ብቻ ይላሉ። ተመልከቱ፣ ኢየሱስ ብቻ ማለት ክርስቲያኖች እርሱን ማክበር እንዳይመስላችሁ። ኢየሱስ ብቻ ማለት ክርስቲያን ብቻ የምትለው 2 ፊደል መሆኗን አትመልከቱ። መርዝ ናት፣ ከባድ። ኢየሱስ ራሱ ምን አለኝ? የዮሐንስ ወንጌል ምዕራፍ 9 ስታነቡ እኔ አለ ብቻዬን አይደለሁም አለ። ብቻዬን አባቴ ከእኔ ጋር ይሰራል። ስለዚህ ኦርቶዶክሳዊት ቤተክርስቲያን በስላሴ የምታምናት የክርስቶስ ቤተክርስቲያን የሚያሰኛት ይሄ ነው። ለምሳሌ ቄሱ ሲቀድስ ተው ወንበሩን ብትወው ጥሩ ነበር። እንደው ተው ይኸውላችሁ ቄሱ ሲቀድስ አሐዱ አብ ቅዱስ ብሎ ነው የሚጀምረው። እውነት ሐሰት? ዛሬ አሐዱ አብ ቅዱስ ብሎ ቄሱ ቀድሶ የነገው መምህሬ ገሌ እኔ ደግሞ ዛሬ በኢየሱስ ስም ልጀምር ማለት አይችልም። በስላሴ ስም በአብ በወልድ በመንፈስ ቅዱስ ስም። አያችሁ? አሁን ብዙ ሴቶችን ይገርሙኛል። ወንዶቹም አሁን እየጀመራቸው ነው፣ ግን ድሮ ባለኝ ጥናት ሴቶች ላይ ነው የሚበዛው። ኦርቶዶክሳውያን ሆነው በኢየሱስ ስም ይላሉ። በጣም የሚገርመኝን ነገር ግን ልንገራችሁ። የባላቸውን ባህሪ የማያውቁ ሴቶች ኢየሱስ የሚገባቸው ይመስላችኋል? ቤት ያለ ባሏን የማታውቅ ሴት እንዴ! ክርስቲያኑ እኛ ቀላዋጮች አይደለንም። አብ ወልድ መንፈስ ቅዱስ 3 ስም። አብ እንደተባለ ነው ለዘላለም የሚኖረው። አብ ወልድ አይባልም። ግብሩን የሚያሳይለት ስም ነው። ኩነቱን የሚያሳይለት ስም ነው። ወልድም ወልድ እንደተባለ ይኖራል። አብ ተብሎ አይጠራም። መንፈስ ቅዱስ ተብሎ አይጠራም። መንፈስ ቅዱስም ልክ እንደዚያው። ስለዚህ ቤተ ክርስቲያን በኢየሱስ ስም ማለት የማትልበት ዋና ምክንያት እነዚህን 3 ስም አንድ መለኮት አንድ እግዚአብሔር ሁልጊዜ እየጠራች የምትኖር ስለሆነች ነው። ኢየሱስ ስላልገባት አይደለም ወዳጄ፣ አይደለም። ይሄ በሌላ ጊዜ በነገረ ስላሴ ትምህርት የምትማሩት ነው። ስለዚህ ተመልከቱ፣ በስላሴ ማመን፣ በእርሱ ማመን የመጀመሪያው ነው። ጌታ የነገረን ይሄን ነው። ያቀረበንም ወደ አባቱ ነው። ከአባቱ ጋር ህብረት እንድናደርግ ነው ያዘዘን።
ህብረት አለን ከማን ጋር? ከሥላሴ ጋር። በአውደ ምሕረታችን ጸሎት ስንከፍት ስንጀምር የአውደ ምሕረት ጸሎት ቄሱ ሲያደርግ በኢየሱስ ስም ብሎ አይጀምርም። በአብ በወልድ በመንፈስ ቅዱስ ስም። ይሄ ስም የጸና ስም ነው። ይሄ ስም የቤተ ክርስቲያን መሰረት ነው። ይህን የሚያውቁት ሰዎች ግን ነገር ሃይማኖት በትክክል የገባቸው ሰዎች ናቸው። ነው ይገለብጡባቸዋል። ስትወጡ ግልብጥ ያደርጉባቸዋል። አሁን እዚህ እየተቀረጸ ነው። በኢየሱስ ስም አትል የምትለው ፒክ ያደርጉና ይወስዱና ያው ቀላዋጮች ስለሆኑ ወስደው ቤተ ክርስቲያን ኢየሱስ አታውቅም ብለው ይከሱናል። ወዳጆቼ አንድ ነገር ልንገራችሁ። ክርስቶስን ከራስ ጸጉሩ እስከ እግር ጥፍሩ የምታከብር ቤተ ክርስቲያን ብትኖር የኛ ቤተ ክርስቲያን ናት። ስሙ የተመሰገነ ይሁን። ሳትቀላቅል ክርስቲያኖች በደርስ ነው ያስቀመጠችው ትምህርቷን ቤተ ክርስቲያን። ስለዚህ ተመልከቱ፣ በሥላሴ ማመን ሥላሴ መሰረት ነው። አሁን እዚህ ጋር የተቀመጣችሁ እዚህ ጋር ያላችሁ እህቶቼ ይሄ ቤተ መቅደስ የሚታያችሁ መሰረቱ ነው ጉልላቱ? እዚህ እንደተቀመጣችሁ ምን ነው የሚታያችሁ? መሰረቱ። ሩቅ ላለው ሰው ደግሞ ጉልላቱ ነው መሰረቱ ነው የሚታየው? ጉልላቱ። ቤተክርስቲያን ይቺ ናት። መሰረቱ ነገረ ሥላሴ ነው። ጉልላቱ ሚስጥረ ሥጋዌ ነው። ሩቅ ያሉትን ቅዱስ ጳውሎስ ለአሕዛብ እንደሰበከ በክርስቶስ ስም ክርስቶስን ሰብካ ቤዛነቱን መድኃኒትነቱን ሰብካ ታመጣለች። መሰረቱ ጋር ካደረሰችን በኋላ ሥላሴን ታሳየናለች ቤተክርስቲያን። ሥላሴ እዚያ ጋር መድረስ ነው። የቤተክርስቲያን ልጅ መሆን ማለት እዚያ ጋር መድረስ ነው፣ ነገረ ሥላሴ። ስለዚህ በእግዚአብሔር ማመን ማለት ምን ማለት ነው? በሥላሴ ማመን። በሥላሴ ማመን እንዴ! ድሮ እኮ እናቶቻችን ራሱ ጎበዞች ነበሩ። ታውቃላችሁ፣ እናቶቻችን ሥላሴን ከቤታቸው ማጣት አይፈልጉም። ስሙን ማጣት፣ ምልክቱን ማጣት አይፈልጉም። አሁን ዘመን እያደገ መጥቶ ነው እንጂ ጉልቻ እንኳን ለምጣዳቸው ሲያስቀምጡ 3 ነው የሚያደርጉት። 4 ማድረግ ነውር ሆኖ አይደለም። በጉልቻቸው ሳይቀር ሕሊናቸው ውስጥ ሥላሴ እንዲመጣ ይፈልጋሉ። አያችሁ፣ እንዲህ እንዳይጠፋ። ስለዚህ በእግዚአብሔር ማመን፣ በሥላሴ ማመን። እኛ ኦንሊ ጂሰስ አይደለንም፣ የሥላሴ አማኞች ነን። በወንጌልም እንደምናነበው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበረ ነው የሚለን። ያ ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ። ያ ቃል ሥጋ ሆነ። በማን? በእግዚአብሔር ዘንድ በእግዚአብሔር አብ ዘንድ በአካላዊ ቃልነቱ የነበረ ወልድ በሥጋ ተገለጠ፣ በኩነተ ሥጋ። ስለዚህ ሥላሴ በሥላሴ ማመን የክርስቶስ ቤተክርስቲያን የምትሰኘው በሥላሴ በማመኗ ነው። ለዚህ ነው ጌታም በወንጌል ምን አለ? ደቀ መዛሙርቱን ሲልካቸው የማቴዎስ ወንጌል ምዕራፍ 28 ስታነቡ ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው። የክርስቶስ ደቀ መዝሙር ለመሆን በሥላሴ ማመን ያስፈልጋል ማለት ነው። በሥላሴ። ስለዚህ ቤተክርስቲያን መዳን በኢየሱስ እንደሆነ ታምናለች። ግን መዳን በኢየሱስ ብቻ አትልም። ለምን? ቅዱስ ጳውሎስ ራሱ ምን አለን? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና አለ። በሥላሴ ዘንድ ያለ ማዳን አይከፈልም፣ አንድ ነው። ማዳን የእግዚአብሔር ነው ተብሎ ተጽፏል። ማዳን። ስለዚህ የመጀመሪያው ነው በእግዚአብሔር ማመን፣ በሥላሴ ማመን። ሁለተኛው ቤተክርስቲያንን የክርስቶስ አካል የሚያሰኛት በክርስቶስ ቤዛነት መዳን። እስቲ በሉት ይህን ቃል በክርስቶስ በሉ እስቲ። ቤዛነት መዳን፣ በክርስቶስ ቤዛነት መዳን። ይሄ ደግሞ ቤዛነትን ደግሞ የምንናገረው ለክርስቶስ ብቻ ነው። አብ ሥጋ አልለበሰም፣ አብ አልተሰቀለም። መንፈስ ቅዱስ ማን ተሰቀለልን? ወልድ በኩነተ ሥጋ ቤዛ ኢየሱስ መድኃኔዓለም ተብሎ እነዚህ ስሞች ስመ ሥጋዌ ናቸው። ቤተ ክርስቲያን የታጠበችው የነጻችው የከበረችው በክርስቶስ ደም ነው። የቤተ ክርስቲያን ጌጧ ሰንደቋ መስቀለ ክርስቶስ ነው። ምልክቷ እሱ ነው። የቤተ ክርስቲያን ሌሎች እንደሚከሷት አይደለችም። ቤተ ክርስቲያን ባንዲራዋ መስቀል ነው።
ዓለም የሚያውቃት በዚህ ነው። ፖለቲከኞቹም እንደሚከሷት አይደለችም ቤተክርስቲያን። በክርስቶስ ቤዛነት መዳን ምን ማለት ነው? አዳም ካመጣው በደል፣ አዳም ካመጣው ዕዳ ፍዳ፣ አዳም ተመልከቱ፣ ነፃ ፈቃድ ያለው ፍጡር ነበረ። የእግዚአብሔር መልክ ነበረ አዳም። ነገር ግን አዳም በለስን በልቶ በገነት ያለውን እግዚአብሔር ለፍቅር ምልክትነት ያኖረውን ቃል ኪዳን አፍርሶ አዳም ወደቀ። አዳም ከወደቀ በኋላ በራሱ አቅም መነሳት አልቻለም። አዳም ብቻ አይደለም፣ ከአዳም በኋላ ብዙ የብሉይ ኪዳን ቅዱሳን አሉ። አዳምን ሊያድኑት አልቻሉ። አዳም በፍጡር የሚድን አይደለም። በብሉይ ኪዳን ዘመን ሞትን መግደል የቻሉ የሉም፣ አልተገኙም። ሙታንን ማንሳት የቻሉ ነበሩ። መጽሐፍ ቅዱስ ስታነቡ ኤልሳ ሁለተኛ ነገሥት ምዕራፍ 13ን ተመልከቱ። ኤልሳ ሞተ ተቀበረ ይልና መጽሐፍ አንድ ቀን እስራኤል ሰው ሞተባቸው አስከሬን ተሸክመው ሲመጡ ድንገት ጠላቶቻቸው ከሶሪያ መጡ እና ይህንን ጠላቶቻቸውን ሲመለከቱ ደንግጠው አስከሬኑን ሳይቀብሩት ጥለውት ሄዱ እና መጽሐፍ ቅዱስን ስታነቡት ምን ይላል? ሁለተኛ ነገሥት ምዕራፍ 21 ቁጥር 13 ነው። እንዲህ ይላል፣ አስከሬኑ ድንገት የወደቀው የኤልሳ መቃብር ላይ ነበር። አስከሬኑ የኤልሳን መቃብር በነካ ጊዜ ተነስቶ ቆመ ይላል ሰውየው። የኤልሳ መቃብር ሙት አንስቷል። የሞተ ሰው ማንሳት ችሏል። ኤልሳ ራሱ ግን ለምን ተይዟል? ለሞትና ለመቃብር ተይዟል። መቃብርን ባዶ ማድረግ የሚችል አዳምን ከቀደመ ከወደቀበት ማንሳት የሚችል እንደገና ወደ አፈርነት የተለወጠውን አዳም በመልኩ ዳግመኛ መስራት የሚችል እግዚአብሔር ስለሆነ እግዚአብሔር ኢየሱስ ተብሎ በምድር ተገለጠ። በክርስቶስ ቤዛነት መዳን፣ በሱ ቤዛነት መዳንን ከቅዱሳን ትምህርት ጋር አንቀላቀልም። እየሰማችሁ ነው ምእመናን? ከዚህ መዳን ጋር የሚተካከል ምንም ትምህርት የለም። ቤተክርስቲያን ቀላቅላም አታውቅም። ቅድም እንደነገርኳችሁ ነው። እኛ በግምት ስለምንኖር የሚቀላቀልብን እኛንን ዝም ብለን የምልጃ ትምህርት ቤተክርስቲያን ከዚህ ከቤዛነት ከመዳን ጋር አትቀላቅልም። የተለየ ትምህርት ነው። በክርስቶስ ቤዛነት መዳን በቃ የወደቀ የሰው ልጅ የተነሳው ዳግመኛ በክርስቶስ ነው። ስለዚህ ቤዛችን ነው ክርስቶስ። እስቲ ቤዛችን ነው በሉ። አዎ ቤዛችን ነው፣ መድኃኒታችን ነው። ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ይሉታል አባቶቻችን። ክብራችን ነው፣ ሞገሳችን ነው፣ የቤተክርስቲያን ውበቷ ነው። ያለ ክርስቶስ መስዋዕትነት፣ ያለ ክርስቶስ መድኃኒትነት፣ ያለ ክርስቶስ ሕይወትነት ሕይወት የሌላት ቤተክርስቲያን የለችም፣ አትኖርም። ስለዚህ ሁለተኛው በክርስቶስ ቤዛነት መዳን፣ ሶስተኛው በጥምቀት ዳግመኛ መወለድ። እስቲ በሉ በጥምቀት በሉ እስቲ ዳግመኛ መወለድ። የክርስቶስ አካል የሚያሰኘው ይሄ ነው። በጥምቀት ጥምቀት የክርስቶስን አካል መልበስ ነው። አሁን እየቀረ መጥቶ እንደው በገንዳ ይደረጋል እንጂ በጥንቷ ቤተክርስቲያን ጥምቀት የሚከናወነው ክርስቲያኖች ሕፃኑ እንዲህ በማፍሰስ አይደለም፣ ንክር አድርገው ነው ወደ ውስጥ የሚያወጡት አባቶቻችን 3 ጊዜ። ይሄ ምስጢር ነው። አንደኛ ያ ሕፃን ሲነከር አሮጌውን የአዳም ሰውነት ያሳያል። ይነከራል፣ ወደ ውስጥ ከሞቱና ከትንሣኤው ጋር ይተባበራል። 3 ጊዜ ነክረው ሲያወጡት የክርስቶስን አካል ለብሶ ይወጣል ማለት ነው። አካሉን ለብሶ ይወጣል። በጥምቀት እንደምታዩት ውሃ ውስጥ ንክር ያለ ሰው ዋና የዋኛችሁ ሰዎች ታውቃላችሁ። ውሃ ውስጥ ገብተን ማየት አንችልም። እንችላለን? ውስጥ ሆነን አንችልም። ስንወጣ ነው የምናየው። ያ ውሃ ውስጥ ገብቶ አያይም። ያ በአዳም ዘመን የነበረውን ጨለማ ያሳየናል። ስንወጣ አይናችን ይገለጣል። በክርስቶስ የተገኘው ብርሃን እናውቃለን። በጥምቀት የክርስቶስ አካል መወለድ። ጥምቀት ዝም ብሎ ተራ ስርዓት አይደለም። የክርስቶስ አካል የምንሆንበት ነው። ወደ እሱ የምንጠራበት፣ ለእርሱ የምንወለድበት ነው። ለእርሱ ጥምቀት ምጥ ነው። ቤተ ክርስቲያን ታምጣለች። ታውቃላችሁ? ልክ እናት ልጅ ለመውለድ እንደምታምጥ ሴት ልጅ ቤተ ክርስቲያን ምጧ ጥምቀት ነው። ክርስቶስን አባት የምታደርግበት መንገድ ነው። እርሷ ለልጁ እናት የምትሆንበት መንገድ ነው። ለዚህ ነው ጌታችን ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በቀር
የእግዚአብሔርን መንግስት አያይም ማለት ነው። የእግዚአብሔር መንግስት የተባለች ቤተክርስቲያን ናት። መንግስቱ ወደ ቤተክርስቲያን እርሷን ወደ ማየት ወደ መረዳት የሚመጣው በምንድን ነው? በጥምቀት በጥምቀት ዳግመኛ መወለድ። ሶስተኛው የክርስቶስ አካል የሚያሰኘው አራተኛው በሜሮን መታተም። እስቲ በሜሮን መታተም በሉ። አዎ በሜሮን መታተም። ሜሮን ቀላል ምስጢር እንዳይመስላችሁ አባቶቻችንም ሊያውቁት ይገባል። ይህን ስርዓት የሚፈጽሙ አባቶቻችን ራሱ ሊያውቁት ይገባል። ሜሮን ቀላል አይደለም። የክርስቶስ አካል የማድረጊያው ሌላ ማህተም ነው። ከቅዱሱ ቅባት የተቀበላችሁ እናንተ እግዚአብሔርን አውቃችሁታል ነው የሚለው መጽሐፍ። ሜሮን 36 ብልቶቻችን ይቀባሉ። ስንት አልኳችሁ? ይጠየቃል ቄሱ። አንድ ቢያጎድል ይጠየቃል። ማን? መንፈስ ቅዱስ። ቄሰ ገበዙ አይደለም፣ ይጠይቀዋል። 36 ብልት፣ እያንዳንዱ ትርጉም አለው። እያንዳንዱ ሁለት እንደው ሶስት ነገር ልንገራችሁ። አንደኛ ግንባራችን ይቀባል። ምናችን አልኳችሁ? ግንባራችን ሲቀባ የሔዋን እና አዳም ሀፍረት ገጥሟቸው ነበር። እግዚአብሔርን ለማየት ተሸሽገው ነበር አይደለም? በመንፈስ ቅዱስና በእግዚአብሔር ፊት የልጅነት ድፍረት ሞገስ የምናገኝበት ነው። በሜሮን ያከብረዋል። ሀፍረታችንን ካህኑ ያነሳዋል። በሜሮኑ በኩል ማን ይሰራል? መንፈስ ቅዱስ ይሰራል። ቄሱ መላላክ ነው ስራው፣ መላላክ ነው። የመንፈስ ቅዱስ እጅ ሆኖ ነው የሚቆመው። እዚያ እጅ ሆኖ መንፈስ ቅዱስ ስራውን እየሰራ እሱ ሲያጎልበት ይጠይቀዋል። ስራዬን አቋረጥክብኝ ይለዋል። መንፈስ ቅዱስ ይጠይቀዋል። ግንባር ሀፍረታችን። አይን ይቀባል። ለምን? ሁለቱም አይኖቻችን አይን የሔዋን አይን ወደ ምን ተመልክቶ ነበረ? ወደ በለስ። አይናችንን ያከብረዋል። ወደ መስቀል የሚመለከት አይን ያደርገዋል። ወደ መስቀል። ጆሮ ይቀባል። ምን አልኳችሁ? ጆሮ። ሔዋን የእባቡን ድምፅ ሰምታ ነበረ፣ እባቡን አዳምጣ ነበረ። እግዚአብሔር ዋሽቶሻል ብሎ ከሶት ነበረ ለሔዋን። እግዚአብሔር ውሸታም ነው የሚለውን ሎቱ ስብሐት ይሄንን አስተናገደች ሔዋን በዚህ ጆሮ። እግዚአብሔር ሐሰተኛ ነው ከማለት የሚከብድ ኃጢአት የለም፣ በደል የለም። ይሄን በደል አስተናገደች። አሁን ጆሮአችንን ምን ያደርገዋል? ካህኑ ያከብረዋል። እንደ ድንግል ማርያም ያለ ጆሮ ያደርገዋል። በጎ ነገር ብቻ የሚሰማ የክርስቲያን ጆሮ በሜሮን የከበረ ጆሮ ነው። ግብስብስ ነገር ሁሉ የሚያስተናግድ አይደለም። እግዚአብሔር ከዚህ ይጠብቀን። አንዳንዶቹ በጣም የማይረባ ወሬ ከመልመዳቸው የተነሳ የጀበና ቡና 3 ጊዜ የሚጣደውን 7 ጊዜ ጥሉታል። ወሬ ወደው በማይጠቅም ወሬ ማህበራዊ ሚዲያው ላይ በማያከብር ወሬ ተይዘው፣ የክርስቲያን ጆሮ ግን መርጦ የሚሰማ ነው። ድንግል ማርያምን አላያችኋትም? መልአኩ እንኳን እኮ ሲያበስራት ደጋግማ እኔ እንዲህ ያለ ሰላምታ አልቀበልም። እና መተርጉማን አባቶቻችን ምን አሉ? ለምን አለች እመቤታችን ቢሉ እናት የሔዋንን ያሳተ ዲያብሎስ በማታለል ሊጥለኝ ይሆንን? አያችሁ። እና ክርስቲያኖች ለጆሮቻችሁ ተጠንቀቁ። እሺ በሉ። አዎ ተጠንቀቁ። ያገኛችሁትን አትስሙ፣ መርጣችሁ ስሙ። ሰው ከብፌ ላይ ብቻ ነው እንደ መርጦ ምግብ የሚያነሳው? ወሬም ተመርጦ ነው የሚነሳው ወዳጆቼ። ወሬ የከበረ ነው። በሜሮን መታተም ለቤዛ ቀን መታተም ነው። ለዚህ ነው ቅዱስ ጳውሎስ ምን አለ በኤፌሶን መልእክቱ ምዕራፍ 4 ቁጥር 30 ላይ እናንተ ለቤዛ ቀን የታተማችሁበትን የእግዚአብሔርን ቅዱሱን መንፈስ አታሳዝኑት ይላል። አያችሁ፣ ያትመናል። ልክ ከተጠመቅን በኋላ ለመጠመቃችን ምልክት የሚሆነው ሜሮን የክርስቶስ አካል እንሰኛለን። በዚህ አምስተኛው በቅዱስ ሥጋውና በክቡር ደሙ መዋጀት። እስቲ በሉት፣ በቅዱስ ሥጋውና በሉ በክቡር ደሙ መዋጀት። አዎ ሰው ደግሞ ከተጠመቀ በኋላ በሜሮን ከከበረ በኋላ ወደዚህ ምስጢር ይመጣል። ወደ ቅዱስ ሥጋውና ወደ ክቡር ደሙ ይመጣል። ሥጋው ደግሞ ጌታችን ነግሮናል። እውነት እውነት እላችኋለሁ ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው።
እንዲህ ብቻ አይደለም፣ እኔ በእናንተ እኖራለሁ እናንተም በእኔ ትኖራላችሁ አለ። አሁን በቁርባን ጊዜ ድርገት ይሉታል አባቶቻችን። ድርገት ማለት አንድ መሆን ማለት ነው። ከማን ጋር ነው አንድ የምንሆነው? ከክርስቶስ ጋር አንድ መሆን። አንድ እነዚህን 5 ነገሮች ማሟላት የክርስቶስ አካል ያሰኛል። አሁን የጠራናቸው 5 ነገሮች እኛ ቤተክርስቲያን አሉ የሉም? ነገሩኝ እንጂ በመለከት ነው እንደምትማሩት እዚህ ሰፈር አሉ የሉም? አሉ አይደል? 5ቱም አሉ አይደል? በቃ ሌላ ቦታ መሄድ አያስፈልግም፣ መቀለወጥ አያስፈልግም። አለቅ። ክርስቶስ የሚያውቃት ይቺን ቤተክርስቲያን ነው። መንገድ ላይ በጮኸ ጎረምሳው በጮኸ ቁጥር ወዳጄ ዝም ብለህ አትሸፍት። አሁን እስቲ አባቶቻችሁ ካህናት እቤት መጥተው ንስሐ አባቶቻችሁ እቤት መጥተው ጠበል ይረጫሉ አይረጩ? ይረጫሉ አይደል? እናንተ ውሃ ታቀርባላችሁ፣ እነሱ ጸሎት ማየጸሎት አደርሰው ምናምን ውዳሴ ማርያም ደግሞ ጠበል ይረጫሉ። ቤት መጥተው ክርስትና አንስተው ያውቃሉ? ለምን? አቤት ስለማይቻል ጎበዝ። እቺ ሕፃን ጎበዝ። አይቻልም። እስቲ አይቻልም በሉ። ስርዓት ስለሆነም ብቻ አይደለም፣ አይቻልም፣ አይችልም። ቄሱ ቤት መጥቶ ለምን? ጥምቀቱ የተገኘው ከጎኑ ነው ከጌታ። ስለዚህ ከአካሉ የፈለቀ ስለሆነ ቤተ ክርስቲያን ብቻ የሚፈጽመው ምስጢር ነው። ታዲያ ያንቺ ቄስ እናቴ እቤት መጥቶ ክርስትና ማንሳት ካልቻለ ማንም ጎረምሳ እዚህ ኢየሱስ አለ ሲል ምን ታደርጊያለሽ እንጂ? ምን ጎረምሳ በጋበዘ ቁጥር የምትሄደው እብድ ጎረምሳ እብድ እዴ እኔው መንገድ ላይ ሲጮህ ጤነኞች ይመስሏችኋል? እማምላከን በጣም እኮ የሚያሳዝን እኮ ነው። ልትጸልዩላቸው የሚገቡ ናቸው እነዚህ። ታውቃላችሁ፣ እብደት ነው በቃ። ሰው ወደዚህ እብድነት አይጋበዝም፣ አይጋበዝም። አንድ ታላቅ ልዑል ራስ ካሳ የሚባሉ ታላቅ አባት አሉ። እንደው መጽሐፋቸውን ፈልጋችሁ ብታነቡ ደስ ይለኛል። ፍኖተ አእምሮ ቢል በጣም ጥሩ ምክር ያለው መጽሐፍ ነው። አረጋውያኑን፣ ሽማግሌዎቹን፣ ወጣቶቹን ይመክራሉ። እና ምን ይላሉ መሰላችሁ? አንድ ሰው ይላሉ፣ አንድ ሰው ተመሳሳይ ንግግር እየተናገረ ምን አይነት አልኳችሁ? ተመሳሳይ ስም መጥራት ሊሆን ይችላል። ተስፋ የሚለውን ስም መጥራት ሊሆን ይችላል። ተመሳሳይ ንግግር እየተናገረ ይላሉ፣ እየተናገረ እየጮኸ ሲናገር የእብደት ይላሉ፣ እያጠበቀ ሲናገር የድፍረት ይላሉ፣ እየጎተተ ሲናገር የንቀት ይላሉ፣ አስተውሎ ሲናገር የእውቀት ይላሉ። አያችሁ? እና ጩኸት በራሱ ያለ ቦታው እብደት ነው። ክርስቲያኖች እብደት እና ቤተክርስቲያን በክርስቶስ ከተሰበሰበችው ቤተክርስቲያን ወዴትም አትሂዱ፣ ወዴትም በቃ ይህቺ ናት ቤተክርስቲያን። በእነዚህ 5 ነገሮች እነዚህን 5 ነገሮች ያሟሉ አዲስ ሰዎች አንድነት። እስቲ አዲስ ሰዎች አንድነት በሉ። አዲስ የታደሱ በክርስቶስ አዲስ እርጅና የማያገኛቸው አዲስ። ሐዋርያው ቅዱስ ጳውሎስ ምን ይላል? በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 12 ላይ እንዲህ አለ፣ በውጪ ባሉ ሰዎች ላይ መፍረድ ምን አግዶኝ አለ። ምን አግዶኝ ማለት ምን አግብቶኝ ማለቱ ነው አለና በውስጥ ባሉ ሰዎች እናንተ አትፈርዱ ምን ብሎ በውጪ ባሉ ሰዎች እግዚአብሔር ፈርዶባቸዋል። ማን ፈርዶባቸዋል? ከምን ውጪ? በውጪ ያለው ከነዚህ 5 ነገሮች ውጪ ባሉ ተፈርዶባቸዋል። እግዚአብሔር አካል አይደሉም። ለምሳሌ እቺ ጣት ትታያቸዋለች፣ ትታያለች። ምን እያረኳት ነው? በጣም ጥሩ። እቺ ጣት ተቆርጣ ብቻዋን እዛ ብትሆን ትንቀሳቀሳለች? ለምን? ከምን ስለተቆረጠች? ህይወት ራስ ህይወት ከሚሰጠው ራስ ካለው አካል ስትቆረጥ ምንድናት? በድን። ከቤተ ክርስቲያንም የተቆረጠ ሰው እንደዚህ ነው። እግዚአብሔር ከመቆረጥ ይጠብቀን። የሞተ አካል ነው። ለዚህ ነው መጽሐፍ ምን ይላል? ቅምጥሊቱ ግን በህይወት እያለች እሷ የሞተች ናት ይላል። አይ የሞተች ናት። ከዚህ አካል እንዳንቆረጥ የት? ከክርስቶስ አካል ከቤተ ክርስቲያን። በምንም ሊርበን ይችላል፣
ሊጠማን ይችላል። ተስፋ ልንቆርጥ እንችላለን። ልንታመም እንችላለን። ብዙ ሊገጥመን ይችላል። አዎ በእነዚህ ነገሮች ተታለን ክርስቲያኖች ከዚህች አካል እንዳንቆረጥ ወደዚህ ቅዱስ ህብረት ተጠርተናል። አንድ ታላቅ የቤተክርስቲያን አባት ቅዱስ ቆጵርያኖስ ይባላል። እስቲ ቅዱስ ቆጵርያኖስ በሉ። አይዟችሁ ቅዱስ ቆጵርያኖስ በሉ። ይህ አባት ምን ይላል መሰላችሁ? ቤተ ክርስቲያን እናቱ ያልሆነች ይላል እግዚአብሔር ፈጽሞ አባቱ ሊሆን አይችልም። ለዚህ ነው በዚህ በፕሮቴስታንቱ ዓለም አባታችን ሆይ ብለው ቆሞ ሲጸልዩ ሰምታችኋቸው ታውቃላችሁ? አይጸልዩም። ይወሰዳል ይሄ ጸጋ። እግዚአብሔርን አባታችን የምንለው ቤተክርስቲያን እናታችን ስንል ነው። አያችሁ እናታችን። በዚህ ጸሎት የመጽናት ጉልበት የሚኖረን ቤተክርስቲያን እናታችን ስትሆን ነው። እናት ስትሆን ነው። እዚህ ውስጥ ነው ያለ ነው። እዚህ አካል ውስጥ ነው ያለ ነው። ከዚህ ውጪ ይሄው አባት ደግሞ ይላል ከቤተ ክርስቲያን ውጪ መዳን የለም ይላል። የለም ጸጋ ሁሉ የሚሰጠው በቤተ ክርስቲያን ነው። በነገራችን ላይ ቤተ ክርስቲያን ከቅዱሳን ትበልጣለች። እየሰማችሁ ነው? ከማን አልኳችሁ? ከቅዱሳን። ቤተ ክርስቲያን ከቅዱስ ዮሴፍ ትበልጣለች። ከፍጡራን መካከል ቤተ ክርስቲያንን የምትተካከላት እመቤታችን ብቻ ናት። ብቻ ቅዱሳን ራሳቸው ቤተ ክርስቲያን ነው። እዚቹ ቤተ ክርስቲያን ተጠምቀው፣ እዚቹ ቤተ ክርስቲያን ቆርበው፣ በዚቹ ቤተ ክርስቲያን የተጋድሎ መንገድ አሸንፈው በዚቹ ቤተ ክርስቲያን አክሊል ይቀበላሉ። ጸጋቸውን የሚቀበሉት በዚቹ ቤተ ክርስቲያን ቤቷ የክርስቶስ አካል በሆነችው አካለ ክርስቶስ። ስለዚህ ቤተ ክርስቲያን ማናት ስንል የክርስቶስ አካል። ሁለተኛው ቤተ ክርስቲያን ማናት ስንል የሰዎችና የመላእክት አንድነት። የሰዎችና የመላእክት አንድነት በሉ። የሰዎችና የመላእክት አንድነት። መላእክት ቤተሰቦቻችን ናቸው። መላእክት በሰው ልጆች መዳን ሕይወት ውስጥ ነበሩ። በስርዓቱ ላይ ነበሩ። ጌታ በጾመ ጊዜ በገዳመ ቆሮንቶስ ነበሩ። በመስቀል ላይ በተሰቀለ ጊዜ ነበሩ። ጌታችን በትንሣኤው ጊዜ ነበሩ። የቤተ ክርስቲያን ቤተሰቦች ናቸው። ቅዱሳን መላእክት ቤተሰቦች ናቸው። አንድ ቅዱስ ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ በብኩርና ምክንያት ወንድሙ ሸሽቶ 20 ዓመት አጎቱ ላባ ቤት ተቀምጧል። ከ20 ዓመት በኋላ ሲመለስ ቤተሰቦቹ በስተው ነበረ። ሊያ የምትባላለች፣ ራሔል የምትባላለች እህታማሞች ናቸው። ከነሱ የወለዳቸው አሉ፣ ከሰራተኞቻቸው የተወለዱ አሉ። መንገድ ላይ እየመጣ ምን ፈራ ያዕቆብ፣ ምናልባት ወንድሜ ኤሳው የዛሬ 20 ዓመት ብኩርናውን ስለወሰድኩኝ ቂም ልቡ ቋጥሮ መንገድ ላይ እንዳያጠፋኝ ለሁለት ልክፈላቸው አለና አንዱን ዘር ቢያጠፋብኝ በአንዱ ስጠራ እኖራለሁ ብሎ ስሙን ለመትከል በዋህነት ያዕቆብ ለሁለት ከፈላቸው። በተለያዩ አቅጣጫ እንዲጓዙ ልክ እንደከፈላቸው አይኑን ገለጠለት እግዚአብሔር እና ብዙ መላእክት ተመለከተ። ብቻውን አለመሆኑን አየ። እየሰማችሁ ነው አይደለም? ብዙ መላእክት ሲመለከት ያንን ቦታ መሃናይም ብሎ ጠራው። መሃናይም ማለት ሁለት ክፍል ሰራዊት ማለት ነው። ቤተክርስቲያን ማለት እሷ ናት። እኛ ባዶ አዳራሽ አይደለም ያለን። ቅዱሳን መላእክት አሉ፣ ከኛ ጋር አሉ። ከክርስቶስ አምላካችን ጋር እንደነበሩ እንደሚኖሩ ከኛ ከክርስቲያኖች ጋር እነዚህ ቅዱሳን መላእክት አሉ። ቤተሰቦቻችን ናቸው። እሱ ባዶ አዳራሽ ጥሎልን አይደለም። ስሙ የተመሰገነ ይሁን። የሚያገለግሉትን መላእክት አካሉን የሰጠን አምላክ የሚያገለግሉንን መላእክት ሰጠን። እግዚአብሔር ሰጠን። ስለዚህ የሰዎችና የመላእክት አንድነትና ቤተክርስቲያን። ለዚህ ነው ቅዱስ ጳውሎስ ምን ይላል? የቤተ ክርስቲያንን ጉዞ ሲናገር በዚህ በዕብራውያን መልእክት ምዕራፍ 12 ቁጥር 22 ላይ እናንተ ግን ወደ ታላቂቱ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ በደስታም ወደ ተሰበሰቡት ወደ እልፍ አእላፋት መላእክት ወደ ጻድቃን ወደ በኩራት ማህበር ወደ ጻድቃን መንፈሶች የሁሉ ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል ይላል። አያችሁ፣ ስንጓዝ እነዚህን ሁሉ እናገኛቸዋለን። አእላፋት መላእክቱን በደስታ እናገኛቸዋለን።
በኃጢአት ስንጎሰቁል ስንጠፋ ይጸልዩልናል፣ ስንመለስ ደስታ ይሆናል በመላእክት ዘንድ። ቤተሰቦቻችን ናቸው። እዚህ ቤተክርስቲያን የሰዎችና የመላእክት አንድነት ናት። ቤተክርስቲያን ስንል ክርስቲያኖች የብሉይ ኪዳን አማኞችና የአዲስ ኪዳን አማኞች አንድነት ናት። በብሉይ ኪዳን ዘመን አባቶቻችን ይመጣል ይሉ ነበር፣ እኛ ደግሞ መጣ ወረደ ተወለዳለን። እነሱ በተስፋ አለፉ፣ እኛ ደግሞ ተስፋውን ተቀበልን። ተስፋውን ስለዚህ በብሉይ ኪዳን ዘመን የነበሩ አባቶቻችን ሳይቀሩ እና አብርሃም እና ይስሐቅ እና ያዕቆብ ይጠራሉ፣ በቤተ ክርስቲያን ይጠራሉ። ቤተሰቦቻችን ናቸው፣ ከብረዋል በዚህ መቅደስ። ስለዚህ በመቅደስ ውስጥ ይኖራሉ፣ በመቅደስ በቃል ኪዳናቸው ይኖራሉ። የመንፈስ አንድነት አለን ከነሱ ጋር። ስለዚህ የሰዎችና የመላእክት አንድነት የብሉይ ኪዳንና የአዲስ ኪዳን አማኞች አንድነት ናት ቤተክርስቲያን፣ አንድነት ናት ቤተክርስቲያን። ማናት ስንል በአካለ ስጋና በአካለ ነፍስ ያሉ ምእመናን አንድነት። እስቲ ይሄንን በሉልኝ፣ በአካለ ስጋና በሉ በአካለ ነፍስ ያሉ ምእመናን አንድነት። ምን ማለታችን ነው? በሞተ ስጋ ከዚህ የተለዩን በሞተ ስጋ። አሁን ቤተክርስቲያን ፍታት ታስፈታላችሁ አይደለም? ሰው ሲሞትብን ምን እናስፈታለን? ፍታት። የክርስትና ስሙን ሰጥተን ቄሱ ፍታት ይፈታል። መሐራ እግዚኦ ወተሳላ ብሎ ስመ ክርስትናዋን እያነሳ ይፈታል። ለምንድን ነው የምትፈታው ቤተክርስቲያን ብትል፣ በአካለ ስጋ ተለየኝ እንጂ በመንፈስ ከኔ ጋር አንድ ነው። በዚያ ያሉት ለእኛ ይጸልያሉ፣ እኛ በዚያ ያለነው ለእነሱ እንጸልያለን። ሙታን ይስእሉ በእንተ ሕያዋን፣ ሕያዋን ይስእሉ በእንተ ሙታን ይላሉ አባቶቻችን። ሙታን ስለ ሕያዋን ይጸልያሉ፣ ሕያዋን ስለ ሙታን ይጸልያሉ። አንድነት አለን። በደብረ ታቦር የሆነውን አላያችሁ? ጌታችን መድኃኒታችን ወደ ታቦር ተራራ ሲወጣ ሙሴና ኤልያስን ጠራቸው። ሙሴን ከመቃብር ኤልያስን ደግሞ ከብሔረ ሕያዋን፣ ሶስቱን ደግሞ ከታች አመጣቸው። ጴጥሮስ፣ ያዕቆብ፣ ዮሐንስን ወደ ተራራው ላይ ሲያወጣቸው አዩት፣ ተመለከቱ። ከዚያ ምን ይላል መሰላችሁ? መጽሐፍ የሉቃስ ወንጌል ምዕራፍ 9 ስታነቡ በኢየሩሳሌም ስላለው ስለ መውጣቱ ይነጋገሩ ነበረ። ስለ ጌታ ስቅለት ማን? ሙሴ፣ ኤልያስ ይነጋገሩ ነበር። ከማን ጋር? ከኢየሱስ ክርስቶስ ጋር። ይህን ተመለከተና ቅዱስ ጴጥሮስ ምን አለ? እግዚኦ ሰናይ ውእቱ ለነ ሀሎ ዘየ፣ ጌታ ሆይ በዚህ መኖር ለኛ መልካም ነው። ንግበር ማይደር፣ ቤት እንስራ። አሃደ ለከ አሃደ ለሙሴ ወአሃደ ለኤልያስ፣ ለኤልያስ ላንተና ለሙሴ። በቅዱስ ጴጥሮስ ልብ ውስጥ ቤት የተሰራለት ኤልያስ ከኛ ልብ እንዴት ይወጣል? ክርስቲያኖች፣ ከቅዱስ ጴጥሮስ የበለጠ ክርስቶስን የተረዳ ማን አለ ወዳጄ? በልብ ውስጥ እኮ ድንኳን ተከለለት ለኤልያስ፣ በልብ ውስጥ እኮ መቅደስ ተከለለት ለሙሴ። ወዳጄ ቤተ ክርስቲያን እሷ ናት። የመንፈስ አንድነት አለን። ስለ ምልጃ በምሳሌ ልንገራችሁ። ለምሳሌ እዚህ ይሄ ጣቴን በዚህ ጣት ልንገራችሁ። እቺ ጣት አንዳንዴ ስትቆስል፣ ጫፍ ላይ ስትቆስል ሌላው ሰውነታችን ይሰማናል አይሰማንም? ለምን ነው የሚሰማን? ምን ስለሆነች ነው? አካል ስለሆነች በሴሎቻችን አማካኝነት ሌላው ሰውነታችን ይሰማናል፣ ጥዝጣዜው ጤነኛው አካባቢ። ስለዚህ ምን እናደርጋለን? መድኃኒት ሕክምና ስናደርግ መድኃኒት ስንወስድ በዚች መድኃኒቱን በአፋችን እንወስዳለን። ከዛ ከመድኃኒቱ በኋላ ሴሎቻችን ይረባረባሉ ያቺ ቁስል እንድትድን። ለምንድን ነው የሚረባረቡት? ያቺ ቁስል እንድትድን፣ እረፍት እንዲያገኙ ነው እነሱ። ቅዱሳንም እንደዚህ ናቸው፣ ከኛ ጋር አንድ አካል ናቸው። እስቲ አንድ አካል ናቸው በሉ። እኛን ልክ እንደዚህ ጣት ብታስቡ በኃጢአተኛ ስንቆስል ጤነኞቹ እነሱ እረፍት ይነሳቸዋል። ስለዚህ ቶሎ እንድናገግም ምን ያደርጋሉ? ርብርብ ያደርጋሉ። በክርስቶስ ራስነት ርብርብ አለን፣ አንድነት። ሁለት ነገሮች ጨምሬላችሁ ለአብቃ ትምህርቴን። ሁለት ቤተክርስቲያን ማናት ስንል ድል አድራጊዋ ቤተክርስቲያንና በተጋድሎ ላይ ያለችው ቤተክርስቲያን ሲበሉ፣ ድል አድራጊዋ ቤተክርስቲያን በሉ እስቲ። በተጋድሎ ላይ ያለችው ቤተክርስቲያን። ድል አድራጊዋ ቤተክርስቲያን የምትባለው የቷ መሰላችሁ? የሲኦል ደጆች አይችሏትም የተባለችው ናት። አንዳንድ ሰው ጅል ነው።
ለጥ ብሎ ተኝቶ ቤተክርስቲያን ምን የሲኦል ደጆች አይችሏትም ተብሏል። ትሸነፋለህ ወዳጄ፣ ካልሰራህ ትሸነፋለህ። የተሸነፉ ብዙ ናቸው፣ ብዙ። ሊቢያን ብትመለከቱ የዛሬ 12 ዓመት አካባቢ ወንድሞቻችን ክርስቲያኖች በመሆናቸው በሰይፍ የተቀሉባት ሊቢያ እኮ ትልቅ ሀገር ነበር። ታውቃላችሁ? እነ ቅዱስ ፖሊካርፕን የመሰሉ ሰማዕታት የተወለዱባት ናት ሊቢያ። የቅዱስ ማርቆስ ወንጌላዊ ሀገሩ ናት ሊቢያ። አባቶቻችን የቅዱሳት መጻሕፍት ቀኖና ጉባኤ የሰሩባት ሀገር ነበረች ሊቢያ። ተሸነፈች። ካልተሰራ እንሸነፋለን። በተለየ መንገድ ከስንፍና ጋር እግዚአብሔር አይተባበርም። ድል ያደረገችው የቷ ናት? ሰይፉ በዘንባባ ዝንጣፊ የተቀየረላት፣ መከራው በነጭ ልብስ የተተካላት። በራዕየ ዮሐንስ ምዕራፍ 7 ቁጥር 14 ላይ መልአኩ ቅዱስ ዮሐንስን አሳየው እነሱን በሰማይ እና ዮሐንስ ወንጌላዊ ተመለከተ። ልክ ሲያይ መልአኩ ጠየቀው፣ እነዚህን ታውቃቸዋለህ ብሎ ጠየቀው። ከወዴትስ መጡ አለው። ዮሐንስ ሲመልስ ምን አለ? ጌታ ሆይ አላውቅም አለ። መልአኩ እንዲህ አለ፣ እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ከእንግዲህ በኋላ እንባ የለባቸውም፣ ትኩሳት የለባቸውም፣ መከራ የለባቸውም። ከእንግዲህ በኋላ በሰማይ በጉ ከነሱ ጋር ያድራል አለ። እነርሱም እሱን ያመልኩታል፣ አሸንፈው ሄደዋል። በተጋድሎ ላይ ያለችው እኛ ነን። እስቲ እኛ ነን በሉ። አዎ እንዳንሸነፍ ቅዱስ ጳውሎስ ነግሮናል። የእግዚአብሔርን ዕቃ ጦር አንሱ አለ። ውጊያችን አለ ከስጋና ከደም ጋር አይደለም አለ፣ ከክፉ መንፈሳውያን ሰራዊት ጋር ነው አለ። ይወጋል ሰይጣን እና የተኛነውን እኛን ክርስቲያኖች አይተውንም። እንዳንሸነፍ፣ በእምነት እንዳትሸነፉ፣ በመንፈሳዊነት እንዳትሸነፉ፣ በኦርቶዶክሳዊነት እንዳትሸነፉ። አለመሸነፍ የዚህ ትውልድ አደራ ነው፣ የእግዚአብሔር አደራ ነው። በዚህ ዘመን ያለችው ቤተክርስቲያን እኛ ላይ ነው የወደቀችው። እንዳንሸነፍ ይህን ማሰብ አለብን ክርስቲያኖች። ስለዚህ እኛ የት ነን? ተጋድሎ ላይ ነን፣ ገና ነን። ለዚህ ነው ቅዱስ ጳውሎስ ምን አለ መሰላችሁ? ሌሎቹን እንዲያቆምኩ አለ፣ እኔ ለራሴ እንዳልጣል ስጋዬን እጎስማለሁ አለ። እያችሁ እንዳልጣል እንዳልወድቅ የነገን አናውቅምና። ስለዚህ መንፈሳዊ ሕንፃ ቤት ለመሆን ተሰሩ ነው የሚለን። ክርስቶስ መሰረቱን ጥሎታል። እኛ ደግሞ እየተሰራን ነው የምንወጣው። እየተሰራን በእግዚአብሔር ቃል፣ በወንጌል፣ በምስጢራት ሱታፌ ራሳችንን እየሰራን በዚህች ሕያዊት በሆነችው በክርስቶስ አካል ቤተክርስቲያን ውስጥ ለመኖር የመጨረሻው ቤተክርስቲያን ማናት ስንል የምትታየውና የማትታየው ቤተክርስቲያን ሲበሉ የምትታየውና በሉ የማትታየው ቤተክርስቲያን። አዎ ቸርች ቪዚብል ቸርች ምንላታ የምትታያለች፣ ኢንቪዚብል ቸርች የማትታያለች። በቤተ ክርስቲያን ሕይወት ክርስቲያኖች የቤተ ክርስቲያን ማንነት የሚታየው ከ100% 20 ብቻ ነው። ስንት አልኳችሁ? ስንት? 20። 80% አይታይም። ረቂቅ ነው፣ ምስጢር ነው፣ ከመታየት በላይ ነው። ይሄ የመለኮት ስራ ነው። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 11 ላይ ምን ጽፎልናል? ኤልያስ አለ በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁም? ምን አለ ኤልያስ? እኔ ብቻዬን ቀርቻለሁ፣ ከአባቶች አልበልጥምና ፈጽሞ ግደለኝ ውሰደኝ አለ። ኤልያስ በዘመኑ በዓል ለሚባል ጣዖት እስራኤል እያመለከ ኤልያስ ብቻዬን ቀረው አለ። አንተን እያመለኩ እኔ ብቻ ነኝ አለ። ይህን ነው ቅዱስ ጳውሎስ ያነሳው ሮሜ መልእክት ምዕራፍ 11 ላይ ይህን ታሪክ አነሳና ብቻዬን ቀረው አለና፣ ነገር ግን አለ አምላካዊ መልስ ምን አለው አለ። እስቲ አምላካዊ መልስ በሉ። አምላካዊ መልስ ምን አለው አለና፣ ኤልያስ ለበዓል ያልሰገዱትን አንተ ያላያቸውን 7000 ሰራዊት ለኔ ያስቀር። ከኤልያስ የተሰወሩ ሰማይ መዝጋት ከቻለ ከኤልያስ የተሰወሩ ጻድቃን ካሉ ከኛስ ደግሞ የአንድ ዘመን ታምር እንዳልሆነ ሲነግረን ቅዱስ ጳውሎስ ምን አለ? አሁንም አለ በዚህ ዘመን ደግሞ አለ በጸጋ የተመረጡ ቅሬታዎች አሉ አለ። በቤተክርስቲያን ሕይወት ውስጥ ይቀጥላሉ። አንዳንድ ጊዜ እህቶቼ ድብር ተሰምቷችሁ
ዲፕሬሽን ገጥሟችሁ ቀን ርብሽ ብላችሁ ግራ ገብቷችሁ እስቲ ቆይ ቤተክርስቲያን ግቢ ሄጄ ዛፉ ስር ልቀመጥ ብላችሁ አታውቁም? እሺ መታችሁ ባትጸልዩ እንኳን ዝም ብላችሁ ቁጭ ብላችሁ ያ ሸክም ርግፍ ሲል ገጥሟችሁ ያውቅም? ምን እንደው ታውቃላችሁ? ይሄ የማይታየው ባለጸጋ አለ እኛ ባይናችን ማናየው። ቅድም እንደነገርኳችሁ አካላችን ነው የኛ መረበሽ እሱን ይረብሸዋል ባለበት ስፍራ። ስለዚህ ስንመጣ መጥቶ ደብስ አድርጎን ይሄዳል። በእነዚህ ሁሉ ቅዱሳን ነው እግዚአብሔር የከበበን። ስሙ የተመሰገነ ይሁን። የሰጠን ይህን ጸጋ እግዚአብሔር ነው አለ የማይታዩ። በዚህ ባረጋዊ መንፈሳዊ መጽሐፍ ምን ተጽፏል? ሁለት ካህናት የተማሩ ናቸው ሁለቱም። አንዱ ብሉይ ኪዳን የተማረ ነው፣ አንዱ አዲስ ኪዳን የተማረ ነው። ሁለቱም ቄሶች ናቸው። ይቀድሳሉ፣ ቀድሰው ያቆርባሉ። ታዲያ አንድ ቀን አንድ ቦታ ቁጭ ብለው ሻይ እየጠጡ ሁለቱ ጓደኛሞች ቄሶች ቃለ እግዚአብሔር ክርክር አነሱ። እኔም እላለሁ አንደኛው ቄስ አቤት አንተም ትቀድሳለህ እኔም እቀድሳለሁ አለው። አዎ ለመሆኑ መስዋዕቱ አለ ወደ ቅዱስ ሥጋውና ወደ ክቡር ደሙ የሚለወጠው የትኛው የጸሎት ክፍል ላይ ነው ብሎ ጠየቀ አንደኛው ቄስ። እዴ አለው ያኛው ደግሞ ይሄን አታውቅም እስከ ዛሬ? አዎ አላውቅም አለ። ሀበነ ስንል ነው ሀበነ ንህበር በዘዚያ ከመንፈስ ቅዱስ ስንል አለ መስዋዕቱ ይለወጣል አለ። ጠያቂው ምን አለ? አይ እዚያ ጋር ይለወጥም አለ። እዚያ ጋር የሚለወጥ ከሆነ አለ ለምን የወረድ መንፈስ ቅዱስ በላይ ለብስቱ እንላለን? ልናቆርብ ስንል መንፈስ ቅዱስ በዚህ ህብስት ላይ ይውረድ እያልን እንጸልያለን። ስለዚህ እዚያ ጋር አይደለም እዚህ ጋር ነው። ተከራከሩ መልስ አጡ። መልስ ያጡት ስለማያውቁ አይደለም፣ ሊቃውንት ናቸው። መልስ ያጡት ቤተክርስቲያኒቱ ከፊደል በላይ ስለሆነች ነው። በፊደል ብቻ የምትተረጎም አይደለችም ቤተክርስቲያን አይደለችም። ኦርቶዶክሳዊነት መንፈስ ነው፣ ረቂቅ ነው። ከዚያ ግን ምን አሉ መሰላችሁ? መልስ ሲያጡ አንድ ባህታዊ አለ። እሱ ደግሞ ያልተማረ ነው፣ በጫካ የሚኖር ነው። ስጋው ደግሞ ለመቀበል እዚያ ቤተክርስቲያን ይመጣል እና ሲመጣ ሁልጊዜ ሲመጣ ቆሞ ያለቅሳል። እነዚህ አባቶች ያውታል። ለምንድን ነው የሚያለቅሰው ይሄ ባህታዊ? እኛ ያልደረስንበት እሱ የገባው ነገር አለ ማለት ነው ብለው ሄደን እንጠይቀው ብለው በአቱ ድረስ ሄዱ። በአቱ ድረስ ሄዱና ጠሩት። መጣ። አባቶቼ ምን ተቸግራችሁ መጣችሁ? ጥያቄ እንድትመልስልን መተናል። እንዴ እኔ ያልተማርኩኝ ደግሞ ጨዋከን ለእናንተ ለአባቶቼ የምመልሰው ከየት አመጣለሁ አለ። ከየት አመጣለሁ? አይ እኛ አንድ ነገር ተቸግረናል። እኔና ወንድሜ ጸሎት ስንጸልይ ስንቀድስ መስዋዕቱ የቱ ጋር ወደ ስጋ አምላክ እንደሚለወጥ ተከራክረን መልስ አላገኘንም እና አንተ መልስ እንድሰጥ የቱ ጋር ነው የሚለወጠው? አንተ የታየ ነገር አለ አሉት እና ገዝተናል ንገረን አሉት። አለቀሰ ስቅስቅ ብሎ እንዲህ ሲሉት አለቀሰና ምን አለ መሰላችሁ? አንተኛው ቄስ አለ ሀበነ ላይ ይለወጣል ያልከው ቄስ አለ አቤት አለ። አንተ ስትቀድስ ይገርማል አለ ልክ ሀበነ ንህበር በዘዚያ ከመንፈስ ቅዱስ ስትል እጅ ላይ ክርስቶስን እንደታረደ ሕፃን አይዋለሁ አለ። አያችሁ እንደ ሕፃን ቢላውን የምታሳርፍበት ይመስለኛል አለ። ላስጥለው ይህንን ሕፃን ብድግ ስላለ የሆነ ክንፍ እየገለከለ ያቆመኛል አለ። ስለዚህ ቆሜ ያለቅሳለሁ አለ። አንተኛው ደግሞ አለ የወረድ መንፈስ ቅዱስ የሚለው ጸሎት ላይ ይለወጣል ያልከው ቄስ ደግሞ አንተ ስትቀድስ ሀበነ ላይ ምንም አላይም አለ። ምንም እና እንዴት አላየውም ያንን ሕፃን እንዴት አላየውም እያልኩ አለ አንተ ስትጸልይ አብሬ ይከተላለሁ አለ ሕፃኑን ፍለጋ እና ሲሄድ አንተ ደግሞ ልክ እስቀድስ አለ የወረድ መንፈስ ቅዱስ በላይ ለብስቱ ስትል ጻሕሉ ላይ ክርስቶስን እንደታረደ ነጭ በግ ሆኖ አየዋለሁ አለ። አያችሁ አየዋለሁ። እዚች ቤተክርስቲያን ውስጥ ነው ያለነው ክርስቲያኖች፣ የትም አትሂዱ። አየዋለሁ አለና ሲመልስ ምን አለ መሰላችሁ? ስለዚህ አለ አንድ ነገር ገብቶኛል አለ። አንድ ነገር አንዲት ሴት ምግብ ለማብሰል ቀዝቃዛ ውሃ እሳት ላይ ጥዳ እሳቱ ቀስ እያለ ውሃውን ቀዝቃዛውን ወደ ለብታ ከዚያ ቀስ እያለ ወደ ማፍላት እንደሚለውጠው የቅዳሴው ሙሉ ጸሎት መስዋዕቱን ይለውጠዋል። የሚለወጥበትን ሰዓት ግን መንፈስ ቅዱስ ብቻ ያውቃልና በእምነት አቀብሉ። አያችሁ የሚቀድሰው ቄስ የማያት ቤተክርስቲያን ወዳጆች እና በሶስትና በአራት የጎረምሳ ጥቅሰኖችን ቤተክርስቲያን የምትተዋት ወዳጄ እንዲህ ናት ቤተክርስቲያን። ርቀን እናያት፣ ርቀን በልባይን እናያት። አንድ ምሳሌ ነግራችሁ ላብቃ ትምህርቴን። ሁለት ሴቶች ናቸው፣ አይተዋወቁም። የሚኖሩት ኮንዶሚኒየም ቤት ነው፣ ማዶና ማዶ እና አራተኛ ፎቅ ላይ ነው የምትኖረው አንደኛውም።
እቺ አንደኛዋ ሴት ጧት ትነሳና አራተኛ ፎቅ ላይ ብድግ ብላ ከእንቅልፏ እንደተነሳች ስራ ሳትሰራ ፊቷን ሳትታጠብ ምናምን ሳትል መስኮት ትከፍትና በመስታወት ወደ ማዶ ትመለከታለች እየተንጠራራች እና ማዶ ያለችው ያቺ የማታውቃት ሴት ደግሞ ልብስ እያጠበች ስታሰጣ ብዙ ጊዜ ታያታለች። እና ነጩን ልብስ ስታየው ቆሻሻ ነው፣ ንጹህ አይደለም። አሁን እቺ ሴት ናት ትላለች። እቺ ሴት ናት አሁን ይሄ ልብስ ታጥቧል፣ አሁን አጥባው ሞታለች ምናምን ትላለች። ባሏን ትጠራዋለች እንዲያደንቃት። አንዳንዴ ባሏን አያት እቺን ሴት አሁን ይሄ ልብስ ታጥቧል። ባልየው ይደነቃል ሲያየው። ብዙ ጊዜ አንድ ቀን ባል ቀድሞ ተነሳ፣ ሚስት ተኝታ። ድንገት እንደሚስቱ ከፍቶ ሲመለከት አሁንም ሴትዮዋ እንደ አጋጣሚ ልብስ እያጠበች ነው። ነጩን ስታሰጣው ሲያየው ነጩ ቆሻሻ ይመስላል። እቺ እውነት እቺ ሴት ግን የሚነግራት ጠፍቶ ነው ወይስ ከኛ አይነ ነው? ምንድነው ችግሩ? ምናምን አለና ቆይ እስቲ መስኮቱን ከፍቼ ልመልከት ብሎ መስታወቱን ሲከፍተው መስታወቱ ለካ አዋራ ለብሶ ጥግብ ብሏል። አዋራው ይራገፋል። ከፍቶት ሲመለከተው የሴትዮዋ ልብስ ንጹህ ነው። ምኑ ነው ያቆሸሸው? መስታወቱ። ሚስቱን ሲያቀሰቅስ መስታወቱን ወልውሎ አጥቦ በጋዜጣ ጥርት አድርጎ ዘጋና ሲያየው ንጹህ ነው። ሚስቱን ጠራታው። ማጠቡን ሳይነግራት የሴትዮዋ ልብስ አይሽ አላት። ነጭ ነው እንዴ? ማን አስተማራት ዛሬ ይችን ሴት አለች። አይ ባለቤቴ ችግሩ ያለው እኛ ጋር ነው። እኔና አንቺ መስታወታችንን አጥበን ወልውለን አናውቅም እና በቆሸሸ መስታወት ነው እየተመለከትናት ያለ ነው እንጂ የሴትዮዋ ልብስ ሁልጊዜ ንጹህ ነው። መስታወቱን ሳጸዳው ነው ንጹህ ነው የታየሽ አለ። አሁን እዚህ ፈረንሳይ ሀገር አካባቢ የሆነ ቀበጥ ገበሬዎች አሉ። ይገርማቸዋል። ያነበብኩት ነው። በጣም ቀበጦች ናቸው። ለፈረሶቻቸው ያው ነጮቹ ለእንስሳ በጣም ልዩ ቦታ ነው ያላቸው። ፈረሶቻቸውን አረንጓዴ ሳር ካልሆነ አይመግቧቸው እና አረንጓዴ ሳር ብቻ። ስለዚህ ፈረሱ የሚያውቀው ምግብ ምንድነው? አረንጓዴ ነው። ታዲያ ዝናብ ሲጠፋ አረንጓዴ ሳር ምናምን ሲያጡ ጭዱን ምናምን የደራረቀውን ፈረሱ ስላለመደ አይበላላቸውም፣ እምቢ ይላቸዋል። ታዲያ ምን አይነት ጥበብ ይጠቀማሉ? ፈረሱ እንዳይሞትባቸው ብለው የፈረሱ አይን ላይ አረንጓዴ መነጽር ያደርጉለታል። ከዛ ጭዱን ያቀርቡታል። አረንጓዴ መነጽር ሲያደርግ ምን አይነት ሆኖ ነው የሚታየው? አረንጓዴ። ምን ልላችሁ መሰላችሁ? ይህች ቤተክርስቲያን በክርስቶስ ደም ከመሰረቷ እስከ ጉልላቷ የታጠበች ንጽሕት ናት። ችግሩ ምን መሰላችሁ? የሚመለከቱበት መነጽር ብዙዎቹ ቆሽሾባቸዋል። በጥላቻ መነጽር ነው የሚያዩት። ካድሬው በፖለቲካ መነጽር ነው የሚያዩት። መናፍቁ በኑፋቄ በቆሸሸ ልቡ ነው የሚመለከታት። እና የኛም ልብ ክርስቲያኖች ሳይቆሽሽብን፣ በኑፋቄ ሳይቆሽሽ ልባችን በጥርጣሬ ሳይቆሽሽብን በንጹህ ልባችን ንጽሕቷን ቤተክርስቲያን አይተን በውስጧ እውነተኛ የእርሷ አካልና ብልቶች ሆነን እንኑር። አንድ መጨረሻ ነገር ልንገራችሁ። ከቤተ ክርስቲያን የሚቀርሰው እየሰማችሁ ነው? ከየት የሚቀርሰው አልኳችሁ? ከቤተ ክርስቲያን የሚቀርሰው በመጥፋት ብቻ አይደለም የሚጠየቀው፣ የክርስቶስን አካል በማጉደል ነው የሚጠየቀው። እየሰማችሁ ነው? ምን በማጉደል? አካል። አንዲት ሴት ከቤተ ክርስቲያን ስትቀር እዚህ አካል ውስጥ የገባን የታነጽን ብሎኬቶች መሆናችንን ማሰብ አለብን። ክርስቶስ አካሉ ጎሎ ይታያል ስንጠፋ። አያችሁ? ይሄን አካልን የሰራ ነው በጥምቀት። ስለዚህ በቤተ ክርስቲያን እንኑር። ቤተ ክርስቲያናችንን በደንብ እንወቃት፣ እንረዳት። አምላካችን እግዚአብሔር የቤተ ክርስቲያንን ፍቅርና እውቀት በልባችን ያኑርብን። የሰማነውን በልባችን ይጻፍልን።